በቃ አንቺ በርስ ተለጥፈሽ ወሬ ማዳመጥ ነው ስራሽ ማለት ነው። ከተነቃብኝ ሌላ መንገድ ፈልጋለሁ። ይልቅ በከንቱ አትልፍ። ከኔ ምንም ነገር አታገኝም። የምጠብቃት እንግዳ መጣለች። የምን እንግዳ? ምን አስቸኮለሽ? ልታያት አይደል? እንኳን ደህና መጣሽ። እኔ ውድ ነው። እባክሽን አረፍ በይ። እሺ ወይዘሪት ኑሐሚን፣ እዚህ ደግሞ ምን ትሰሪያለሽ? በቃ ከአበባ ላይ ንብ እንደማይጠፋ ሁሉ ከኔ ከሆነው ነገር ጋር ምንም አጠፊም ማለት። ይቅርታ አምራን፣ የማይመስል ነገር ነው እያወራሽ ያለሽው። እኔ አንቺን ፈልጌ አይደለም የመጣሁት። ጋሼ ሰሞኑን ጥሩ ሁኔታ ላይ ስላልሆኑ እሳቸውን ለመጠየቅ ነው የመጣሁት። ተይ እንጂ። ጥሩ ስሜት ላይ ባልሆኑ ቁጥር እየመጣሽ ትጠይቂያቸው ነበር ነው ወይንስ እኔ እዚህ ስላለው እኔ ለማሳጣት ብለሽ ነው እዚህ ድረስ የመጣሽው? በእርግጥ እንዳሁኑ ተደውሎ ስለማይነገረኝ ነው እንጂ ጋሼን ሁሌም ብጠይቃቸው ደስ ይለኛል። ተደውሎ? ስለዚህ ደዋዩዋ ውዷ አማቴ ናት ማለት ነው? አዎ፣ እኔ ነኝ ደውዬ የጠራሁት። ደሞስ በቤት የፈለኩትን ደውዬ ብጠራ መብት አይደል እንዴ? ወይዘሮ ዝናሽ አምራንና ኑሐሚንን ለማጣላት የተቻላትን ሁሉ እየሞከረች ትገኛለች። በተለይ አምራንን ከዚህ ቤት አስመርሬ አስወጣታለሁ ብላ በማሰብ ኑሐሚንን መጠቀሚያ እያደረገቻት እንደሆነ አይተናል። ይህንን ነገር ያየው አቶ ሌኩን እንዴት ኑሐሚንን መጠቀሚያ ታደርጊያታለች ሲልም በወይዘሮ ዝናሽ ላይ ተበሳጭቶባት ይገኝ ነበረ። ዳግም አባቱ የገባበትን አለማወቁ አሁንም እንዳስጨነቀው ይገኛል። እናም ምንም ቢሉት ምንም እሱ ደግሞ ስለ አባቱ ማሰቡን ማቆም እንዳልቻለም አይተነዋል። ኑሐሚን በተደጋጋሚ ልታረጋጋው ብትሞክርም ነገር ግን ዳግም ያው ዞሮ ዞሮ አባቱ ጋር ሀሳቡ እንዳለ እየነገራትም ይገኛል። የዳግምን አባት አለመኖር እያሰቡ ያሉት አቶ ሌኩን በተለይ ደግሞ እሳቸው እንደገደሉት ሲያስቡ ልጁን ለማጽናናት እናም ከአጠገቡ ለመሆን እየሞከሩ ይገኙ ነበረ። ነገር ግን በድፍረት አባት ሞቷል ብለው ለመናገር በፍጹም አላስቻላቸውም። ምክንያቱም የዳግም ተከትሎ የሚጠይቃቸው ጥያቄ በጭንቅላታቸው ላይ እያብሰለሰለባቸው ስለሆነ ማለትም አባቴ ማን ገደለው ብሎ እንደሚጠይቃቸው ስለሚያውቁ ምንም ነገር ለመናገር ፍላጎቱ የላቸውም። እናም ግን ዳግምን ለማበርታት ያክል ከድርጅቱ ግማሽ ልሰጠው አስቤያለሁ በማለት ለባለቤታቸው ለወይዘሮ ዝናሽ እያማከሩ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 56 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወይዘሮ ዝናሽ ኑሐሚንን አቶ ሌኩንን ለመጠየቅ ወደ ቤት ነይ ብላ በጠራቻት መሰረት ኑሐሚን ወደ እነ ናሆም ቤት ጎራ ብላ ነበረ። እናም እዛ ከመጣች በኋላ ግን አጋጥሟት የነበረው ነገር ምንድን ነው? ወይዘሮ ዝናሽና አምራን ፊት ለፊት ተፋጠው ይገኙ ነበረ። ታዲያ ኑሐሚንም የመጣሁት በአጉል ሰዓት ነው ማለት ነው ብላ በማሰብ ተመልሼ ልሂድ ብትልም ነገር ግን ወይዘሮ ዝናሽ የጠራሁሽ እኮ በምክንያት ነው። እናም ሌኩንን እንድጠይቂው ብዬ ነው። ኑሐሚን ኔት እንኳን ደህና መጣሽ በማለት ነበረ በፈገግታ እያስተናገደቻት የነበረው። ኑሐሚንም እሺ ጋሼ የት አሉ በማለት አምራንን አይኗን ብታያት፣ አምራን ደግሞ አንቺ ሾካካ የሆንሽ ልጅ እንዴት እኔ ያለሁበት ቦታ ትመጫለሽ? ለምንድን ነው እኔን እንደ ጥላ ከግሬ ስር የምትከታተይኝ? ስትልም በነገር ጠምዳት ትገኝ ነበረ። ኑሐሚንም አይ አምራን ተረጋጊ፣ እኔ እንደዛ አይደለም ጋሽ ሌኩንን ለማየት ነው የመጣሁት። እናም ደግሞ ጤናማ እንዳልሆኑ ደውሎ ስለተነገረኝ ላያቸው ስለፈለግኩኝ ነው የመጣሁት ስትልም ለማስረዳት እየሞከረች ትገኝ ነበረ። አምራንም ታዲያ አቶ ሌኩን አንቺ ሐኪም ነሽ? ለምንድን ነው እስር ስራቸው የምትይው? እስከዛሬ እየመጣች ትጠይቂያቸው ነበር። አሁን የኔን እዚህ ቤት መግባት ሰምተሽ ነው እንጂ የመጣሽው ስትልም ነገሯን እንደቀጠለች ትገኝ ነበረ። ኑሐሚን ይህ ነገር ስለአማራት ተነስታ ለመሄድ እየሞከረችበት በነበረችበት ሰዓት አቶ ሌኩን ወደ ሳሎን በመምጣት ኑሐሚን የኔ ልጅ መተሻል እንዴ ሲሉ ናይ አንዴ ብቻችንን እንነጋገር በማለት ከቤት ይዘዋት ወጥተው ይገኙ ነበረ።
ወይዘሮ ዝናሽም አሁንም ነገሯን እንደቀጠለች ትገኛለች። ኑሐሚን ስራ ውላ ደክሟት ነው የመጣችው። ስለዚህ ገብቼ ምግብ ላዘጋጅላት ስትልም አምራንን በነገር ለመጠንቆል እየሞከረች ትገኝ ነበረ። አምራን ታዲያ የጽዳት ስራውን ማለትሽ ነው ስትልም አንጓጣታለች። ኦ አልሰሜን ግባ በለው አምራን ውዴ፣ አልሰማሽም ማለት ነው። ኑሐሚን እኮ ጽዳት ሰራተኛ አይደለችም፣ የድርጅቱ አንዱ አካል ናት። አሁን ደግሞ በነደፈችው ፕሮጀክት መሰረት ገጠር ሄደው ስራ ሊሰሩ ነው። እናም ነገ ናሆም እና ኑሐሚን ተያይዘው ገጠር ሊሄዱ ነው። ማን ያውቃል፣ ምናልባትም ልጄ አይኑ የታወረው እዛ ይገለጥና አሁን ከኑሐሚን ጋር ጥልቅ ያለ ፍቅር ውስጥ ይገባ ይሆናል ስትልም አምራንን ለማናደድ እየሞከረች ትገኝ ነበር። እየዋሸሽ ነው አንቺ ውሸታም፣ እኔን ለማናደድ ነው። በፍጹም ኑሐሚንና ናሆም አብረው ገጠር አይሄዱም። ይህ ቢሆን ኖሮ ባሌ ለኔ ይነግረኝ ነበር ስትል ብትጠይቃትም ምናልባትም ያንቺ ማወቅ አላስፈላጊ ሆኖ ታይቶት ይሆናል እንጂ እሱን አብረን የምናየው ይሆናል ስትልም እያበሸቀቻት ትገኝ ነበረ። ይህ ነገር ያናደዳት አምራንን በመመነጫጨር ወደ ናሆም ቢሮ ሄዳ ነበር። እዛም ስትሄድ ፊት ለፊት አግኝታት የነበረው ኑሐሚንን ነው። እናም ተረጋጊ አምራን፣ እንኳን ደህና መጣሽ ስትል ልታስተናግዳት ብትሞክርም በመመነጫጨር የባሌ ቢሮ በነጻነት መምጣት አልችልም እንዴ እያለችም ነገሯን እያቁላላች ወደ ናሆም ቢሮ ገብታ ነበረ። እዛም ስትገባ ናሆም ተረጋግቶ ቁጭ ብሎ ነበር። ታዲያ የኔ ውድ እንኳን ደህና መጣሽ ብሎ ከተቀበላት በኋላ ተቀመጪ ብሎ ለማረጋጋት የተቻለውን ሁሉ እየሞከረ ይገኛል። አምራንም ናሆም ለምንድን ነው ገጠር እንደምትሄድ ያልነገርከኝ? እናም ከዚች ልክስክስ ጋር ልትሄድ እንደሆነ ከእናት መስማት አለብኝ? እሷም ደግሞ አሁን ናሆምን በግላጭ ላገኘው ነው እያለች እያናደደች ነበር። የኔ ውድ አሁን እኮ አንተ እንደዚህ መሆን የለብህም፣ ባለትዳር ነህ። እናም ከኑሐሚን ጋር ምን ታደርጋለህ? እያለችም እየተበሰጨጨች እያናገረችው ነበረ። ናሆምም ኑሐሚን ናት እንደዚህ ያለችኝ ንገሪኝ አምራን ሲልም ጠይቋታል። ታዲያ አምራንም ነገሮችን ለማጋጋል አሁን ናሆም እሷ እኮ አሁን ፍቅረኛዬ ብለሽ የምታስቢውን ሰው እኔ በግላጭ ላገኘው ነው። እናም ደስ የሚል የፍቅር ጊዜ እናሳልፋለን። አምራን አብረሽን አትሂጂ፣ ምን ልትሆኝ ነው ስትልም እያንቋጠጠችኝ ትገኝ ነበረ ስትል በማሳዘን መልኩ ለናሆም እያቀሳሰረች ትገኝ ነበረ። ናሆምም እባክሽ ተረጋጊ፣ እንደዛ አይደለም፣ እኔና ኑሐሚን የምንሄደው ለስራ ነው። ስለዚህ አንቺ ምንም ሊያበሳጭሽ የሚችል ነገር የለም ብሎ ለማረጋጋት እየሞከረ ይገኛል። ነገር ግን አምራን እየተመነጫጨቁ መውጣትን ምርጫ አድርጋለች። በሌላ በኩል ደግሞ ኤሚና ኤድሚ ናቸው። ኤሚና ኤድሚ እንግዲህ ምን ያክል ፍቅር ውስጥ እንደገቡ የምናየው ጉዳይ ነው። እናም ኤሚ ቤት ውስጥ እያንዳንዱ የሚፈጠረውን ነገር እየወሰደች ለኤድሚ መዘርገፏን አላቆመችም። እንደለመደችው አምራን ጨርቋን ጠቅላ እነሱ ቤት እንደገባች ሙሉ ታሪኩን አንድም ሳታዛባ ለኤድሚ ነግረዋለች። ኤድሚም ኤሚን ከስርስሯ በመከተል እያንዳንዱ የቤቱን ታሪክ እየጠባ ይገኛል። ታዲያ ፍቅረኛዬ ነው ብላ የምታስበው ኤሚ አሁን ደግሞ ከኤድሚ ጋር ረዘም ያለ ሰዓት ማሳለፍ አለብኝ ብላ በማሰብ ከአቅሟ በላይ መጠጦችን ጠጥታ እናም ደግሞ ድረጎችንም በመሳብ ራሷን አላስፈላጊ ነገር ውስጥ እየከተተች ትገኛለች። ናሆምም በአምራን እጅግ በጣም ተበሳጭቶ ስለነበረ ራሱን ለማረጋጋት ወደ ሆቴሉ ጎራ ብሎ ይገኝ ነበር። እሱም እዛ የራሱን ጊዜ ለማሳለፍ እየሞከረ በሚገኝበት ሰዓት ቀና ብሎ ሲያይ ኤሚን አግኝቷል ነበር። ታዲያ እንደ ወንድምነቱ በመቆርቆር ኤሚን እየጎተተ ወደ ቤቱ ይዞ ለመሄድ እየሞከረ ይገኝ ነበረ። ኤርሚያስም በወንድምና እህት መካከል አልገባም በማለት ናሆም እንዲወደው እያስመሰለ ይገኝ ነበረ። ኤሚም ታዲያ አሳልፈ ልትሰጠኝ ነው ኤርሚ አረተው እያለች ብትጮህም ነገር ግን እሱ ደግሞ እንዲህ ወንድምሽ እኮ ነው ምን ችግር አለ ይዞሽ ወደ ቤቱ ይግባ ሲልም አስረድቷት ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።